ሰላም ጤና ይስጥልኝ። ዛሬ ጀምሮ በተከታታይ የፖፖ አፕን የተመለከተ ቪዲዮ መስራት እንጀምራለን። ዛሬ መጀመሪያ እንዲሆነን የመረጥኩት ርዕስ ፖፖ አፕ ይከፍላል ወይስ አይከፍልም በሚል ርዕስ ነው እና ፖፖ ተከፋይ ለመሆን ምንድነው ማድረግ ያለብን? ፖፖ ለሁሉም ይከፍላል ወይስ አይከፍልም? ሰዎችን ይመርጣል? ምንከፈልስ ከሆነ ህይወታችንን የሚቀይር ክፍያ ነው የምንከፈለው ወይስ ጀስት ተከፈልን ለማለት ያክል ዝም ብላ ድቃቂ ሳንቲም ነው የምናገኘው የሚለውን እሱን ማብራራት ነው የዛሬ ስራ የሚሆነው ማለት ነው። ስንጀምር ፖፖ አፕሊኬሽን ለሁሉም አይከፍልም ብዬ ብጀምር ነው የምመርጠው እኔ። ማለት ፖፖ ሰዎችን ይመርጣል ለመክፈል። ግን ምን አይነት ሰዎች ናቸው የሚመረጡት? በጾታ ነው የሚመርጠው? በዘር በሃይማኖት ነው የሚመርጠው ወይስ በዜግነት ነው የሚመርጠው የሚለውን የማብራራት ስራ እንሰራለን ማለት ነው። ከመጀመሪያው እንግዲህ ፖፖ አፕሊኬሽን ሃይማኖት ጋር የሚያያይዙ ሰዎች አሉ። 666 ነው፣ 777 ነው፣ 888 ነው የሚለው ስላለው ስለሱ ትንሽ እናውራ። የመጀመሪያው ነገር ሁሉም አፕሊኬሽን 666 ነው፣ ወይም ደግሞ ሁሉም አፕሊኬሽን የጎግ ማንጎግ የኢሉሚናቲ ነው። ሁሉም አፕሊኬሽን ከሃይማኖት የሚያስወጣ ነው። ዘመናዊ አፕሊኬሽኖች ወይም ደግሞ ሁሉም አፕሊኬሽኖች ከሃይማኖት ተቃራኒ ናቸው። ከእስልምና ተቃራኒ ናቸው፣ ከኦርቶዶክስ ተቃራኒ ናቸው፣ ከፕሮቴስታንት እምነት ተቃራኒ ናቸው። ግን ምን ሲሆን በአግባቡ ካልተጠቀምንባቸው ብቻ። በአግባቡ የምንጠቀምበት ከሆነ ግን ምናልባትም ሃይማኖታችንን የምናገለግልበት አምላካችንን የምንገልጥበት ይሆናል እንጂ ከሃይማኖት ተቃራኒ የሆነ ነገር የለውም። ግን አጠቃቀማችንን ካላሳመርን የምንውልበትን የምንመርጠውን ነገር ካላስተካከልን ከሃይማኖት ተቃራኒ ሊሆን ይችላል፣ ምናምነውን የሚያስክደን ሊሆን ይችላል አፕሊኬሽኑ ማለት ነው። ፖፖንም በዚህ አንጻር ነው የምናየው ማለት ነው። በሚገባ ካልተጠቀማችሁት ከሃይማኖታችሁ ልትወጡበት ትችላላችሁ። ለምሳሌ ማይሆን ጌም ውስጥ ገብታችሁ ያላቅማችሁ ስትጫወቱ ገንዘባችሁን ከባንክ ኢንቨስት እያደረጋችሁ የምትበሉ ከሆነ ሃይማኖታችሁን ወደምትክዱበት ደረጃ ወይ ደግሞ ጊዜያችሁ የጸሎት ሰዓታችሁን የአገልግሎት ጊዜያችሁን ከእግዚአብሔር ጋር የምትገናኙበትን ጊዜ ለአፕሊኬሽኑ የምትሰጡ ከሆነ ከሃይማኖታችሁ ጋር የሚያራርቃችሁ አፕሊኬሽን ሊሆን ይችላል ማለት ነው። በስርዓት የምትጠቀሙት ከሆነ ግን ሃይማኖታችሁን እንድትክዱ የሚያስገድዳችሁ ነገር አፕሊኬሽኑ ውስጥ የለም። የሌሎችን ሃይማኖትን በግድ አምጥቶ የሚጭንባችሁ ነገር አፕሊኬሽኑ ውስጥ የለም። ምንም የሚያገናኘው ነገር የለም ማለት ነው። ፖፖን ስፔሲፊካሊ ስናየው ደግሞ ፖፖ አፕሊኬሽን ምንድነው? የንግድ አፕሊኬሽን ነው። እስከከፈሉት ድረስ የማንኛውንም ሃይማኖት ማስታወቂያ ሊሰራ ይችላል። ለምሳሌ ፖፖ አፕሊኬሽን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያንን የፋሲካ በዓል እናከብራለን። አክብሮ 2-3 ጊዜ አክብሮ ያውቃል። እኔ እንኳን ባየሁበት ማለት ነው። የእስልምናን አረፋን ረመዳንን ያከብራል አፕሊኬሽኑ። ደግሞ በተቃራኒው እነዚህ የሙት መንፈስ ሃሎዊን ዴይስ ያከብራል። ለምንድነው የሚያከብረው? ለሱ ኢንቨስት የሚያደርጉ ሰዎች ስላሉ እንጂ ሃይማኖት ገዶት ወይ ደግሞ ተጨንቆልን ኦርቶዶክሳዊ ሙስሊም ወይም ፕሮቴስታንት ወይም ደግሞ 666 ሆኖ አይደለም። የንግድ አፕሊኬሽን ስለሆነ ንግዱ ላይ ኢንቨስት የሚያደርጉለት ግሩፖች እስከመጡ ድረስ የእነሱን ሊያደርግ ይችላል። ያ ማለት ግን ያንን ሃይማኖት የግድ መከተል አለባችሁ ማለት ግን አይደለም ማለት ነው። ምንም የሚያገናኘው ነገር የለም። አንዳንድ ሰነፍ ሰዎች በተለይም ኦርቶዶክስ ላይ ኦርቶዶክስ ተዋሕዶ ስለሆንኩ እኔም 666 ነው ብለው የሚያስወሩ ሰዎች አሉ። አፕሊኬሽኑን እንግዲህ 1 ዓመት 2 ዓመት እያየነው ነው ያለነው። እኛ ምስክር መሆን እንችላለን። ከሃይማኖት ጋር የሚገናኝ ነገር የለውም። ወደ ጀመርነው ርዕስ ስንመጣ አፕሊኬሽኑ ሰዎችን ይመርጣል ብዬ የጀመርኩት ለምንድን ነው? እዚህ አፕሊኬሽን ላይ መጥቶ የሄደ ሁሉ ትንሽ ድቃቂ ሳንቲም ማግኘቱ አይቀርም። ድቃቂ ሳንቲም ያዙልኝ። በቀን $1 የማትሞላ ሊሰራ ይችላል። ዝም ብሎ ገብቶ ስለወጣ ማለት የሚወሰዱ ላይክ ትሬጀር ቦክስ፣ ላኪ ቦክስ፣ ፋየርወርክ የምንላቸው አሉ፣ ፓርቲ ላይቮች አሉ። እነሱን ሰርቶ ብቻ የሚወጣ ሰው ከሆነ $1 ማይሞላ ወይም ደግሞ በጣም ከበዛ $1 ሰርቶ ሊወጣ ይችላል። ያቺ ግን ህይወታችሁ ላይ ለውጥ ማምጣት አትችልም። ለውጥ የሚያመጣ ገንዘብ ለመስራት ደግሞ የተመረጣችሁ ሰዎች ወይም ደግሞ ከተመረጡ ግሩፖች ውስጥ መሆን አለባችሁ ማለት ነው። እነዛ የተመረጡ ግሩፖች የሚመረጡት በምንድን ነው? አንደኛ አፕሊኬሽኑን ስራዬ ብለው የሚይዙ ሰዎች ከሆኑ ነው። ሁለተኛ ለአፕሊኬሽኑ ጊዜ የሚሰጡ ሰዎች ከሆኑ ነው። ሶስተኛ ደግሞ አፕሊኬሽኑን ኮንሲስተንትሊ ተስፋ ያለመቁረጥ ያለማቋረጥ በትጋት የሚሰሩ ሰዎች ከሆኑ ብቻ ነው ተከፋይ የሚሆኑት በደንብ ማለት ነው። 50 ሺህ ብር ለመስራት፣ 100 ሺህ ብር ለመስራት፣ 500 ሺህ ብር በወር ለመስራት
እነዚህን ያልኳችሁን ክራይቴሪያዎች ማሟላት ግዴታ ነው። ካልሆነ ግን ምናልባት የኔትወርካችሁን ምናልባት ደግሞ ለሻይ ለቡና ታገኙ ይሆናል እንጂ ህይወታችሁን የሚለውጥ ነገር መስራት አይቻልም። ያ ማለት ግን ያንን የሚያሟሉ ሰዎች የተወሰኑ ብቻ ናቸው ማለት ነው። ሁሉም ሰው አምናችሁበት እስከገባችሁ ድረስ ተግታችሁ እስከሰራችሁ ድረስ እሱን ማሟላት ይቻላል ማለት ነው። የመጀመሪያው ስራዬ ብለው መስራት ስላችሁ ምን ማለት ነው? ሌላውን ስራችሁን ለምሳሌ ተቀጣሪ ብትሆኑ፣ የግልም ቤት ወይ ደግሞ መንግስት ቤት ብትሆኑ፣ የራሳችሁ ቢዝነስ ትንሽም ሆነ ትልቅ ቢዝነስ ቢኖራችሁ እሱን ትታችሁ ትመጣላችሁ ማለት አይደለም። እሱን በኋላ አፕሊኬሽኑን ከገባችሁ በኋላ በደንብ ገንዘብ መስራት ከቻላችሁ በኋላ ራሳችሁ ልትተውት ትችላላችሁ። እስከዛ ግን ምንድነው የምታደርጉት? ስራችሁን ቋሚ ስራችሁን ትቀጥላላችሁ። በቀን 2 ሰዓትም ሆነ 3 ሰዓት አፕሊኬሽኑ ላይ ስትመጡ ልክ መስሪያ ቤት እንደምትገቡ፣ ልክ ቀጣሪያችሁ ፊት እንደምትቆሙ ወይም ደግሞ የራሳችሁ ቢዝነስ ኖሯችሁ ከደንበኞቻችሁ ፊት እንደምትቆሙ ሆናችሁ አፑን ብቻ እንደ ስራ ቆጥራችሁ መምጣት ያስፈልጋል ማለት ነው። ምን ማለት ነው? አፑ ላይ ስትመጡ በጎን ቲክታክ ከፍታችሁ ዘና እያላችሁ ወይም በጎን ጓደኞቻችሁን አስቀምጣችሁ ከነሱ ጋር ኢንጆይ እያደረጋችሁ እዚህ ፊት ለፊት ብትመጡ ትርጉም ያለው ስራ አትሰሩም ማለት ነው። መስሪያ ቤት ስትገቡ በትኩረት ከአሰሪዎቻችሁ ጋር አብሯችሁ ከሚሰሩ ሰዎች ጋር ከስራችሁ ጋር ትኩረት አድርጋችሁ እንደምትሰሩ እዚህ አፕሊኬሽኑም ላይ ስትመጡ እንደዛ በትኩረት የምትሰሩ ከሆናችሁ አንዱን ክራይቴሪያ ሟላችሁ ማለት ነው። ሁለተኛው ጊዜ መስጠት ያስፈልጋል ስላችሁ አሁንም ምን ማለት ነው? አፕሊኬሽኑ ላይ በምትመጡ ጊዜ ከእናንተ ጋር የሚሰሩ ሰዎች ይኖራሉ። እናንተን ቀድመው ለእናንተ የሚያስረዷችሁ ላይክ ኤጀንት ብለን የምንጠራቸው ኤጀንሲዎች እነሱን እንደ አሰሪዎቻችሁ ቆጥራችሁ ለጊዜው እነሱን በልጣችሁ እስክትገኙ ወይስ ደግሞ እነሱ ያሉበት ሌቭል እስክትደርሱ ራሳችሁን ችላችሁ መቆም እስክትችሉ ድረስ እነሱን ለአሰሪዎቻችሁ ወይ ለአለቆቻችሁ እንደምትታዘዙ ያክል ከአለቆቻችሁና ከአሰሪዎቻችሁ ጋር እንደምትቀርቡ ያክል ከእነሱ ጋር ቀርባችሁ የምትሰሩ ከሆናችሁ ጊዜ እንደሰጣችሁ ይቆጠራል ማለት ነው። 2 ሰዓት ከሆነ ለምሳሌ የምትመጡት እዛ አፕሊኬሽን ላይ በዛ 2 ሰዓት ውስጥ ከሰዎቹ ጋር መግባባት፣ በየቀኑ አዳዲስ ሰው ማግኘት፣ በየቀኑ አዳዲስ ትምህርት ማግኘት፣ በየቀኑ ተጨማሪ ገንዘብ ማግኘት መቻል። ፕላስ ደግሞ ለዛ ስራ ማንኛውም ስራ ጊዜ ይፈልጋል ለእናንተ አይደለም። ለዛ ስራ ጊዜ መስጠት በቀን 2 ሰዓት ከሆነ 2 ሰዓት፣ 3 ሰዓት ከሆነ 3 ሰዓት ያችን የምትሰጡት ሰዓት ለዚህ አፕሊኬሽን እንደ ቋሚ ስራችሁ አስባችሁ መስጠት ያስፈልጋል ማለት ነው። ሲመቻችሁ የምትገቡ፣ ሲመቻችሁ የምትቀሩ፣ ከዛ ደግሞ የሆነ ሰዓት ወጣችሁ ገብታችሁ ተመልሳችሁ ወጣችሁ እንደገና መግባት መውጣት ከሆነ ጊዜ አልሰጣችሁም ማለት። ጊዜ መስጠት ሲባል አሁን በድጋሚ ላሳስባችሁ የምፈልገው በቀን 10 ሰዓት መስጠት አለባችሁ ወይ በቀን 5 ሰዓት 12 ሰዓት መስጠት አለባችሁ ማለት አይደለም። 2 ሰዓት ሊሆን ይችላል የምትሰጡት። በዚያ 2 ሰዓት ግን ከአፕሊኬሽኑ ምን አዲስ እውቀት አገኙ፣ ከአፕሊኬሽኑ ምን አዲስ ሰው አገኙ፣ ከአፕሊኬሽኑ ምን ዛሬ ተጨማሪ ምን ገንዘብ አገኙ የሚለውን እያንዳንዷን ነገር አስልታችሁ መጀመሪያም ስትገቡ ያናስባችሁ መግባት ነው። ስትወጡም ደግሞ ያገኛችሁትን መዘናችሁ መውጣት ያስፈልጋል ማለት ነው። በየቀኑ እሱ እንደ ቋሚነት ጊዜ ይፈልጋል። ለምሳሌ ያን ጊዜ የምትሰጡት ሰው ቤት ሆናችሁ የምትሰሩም ቢሆን የራሳችሁ ቢዝነስ መስሪያ ቤት የምትሰሩ ተቀጣሪዎችን ብትሆኑ ቋሚ ጊዜ ለአፕሊኬሽኑ በቀን 2 ሰዓት ከሆነ 2 ሰዓት በየቀኑ መስጠት ያስፈልጋችኋል ማለት ነው። ኮንሲስተንሲ የሚለውም አብረን እናየዋለን። 3ኛ ላይ ያነሳሁት እዚሁ በተለይ ኤጀንሲነት ስትደርሱ ምን መሆን ያስፈልጋል? መውጣት መውረድ ይኖራል፣ ማጣት ማግኘት ይኖራል። ያሰባችሁትን ያክል ላይ ይሳካ ቶሎ በፍጥነት ይችላል። እንደዛ ከሆነ ምን ማድረግ ነው? ተስፋ ያለመቁረጥ በትጋት መስራት ያስፈልጋል። እዚህ ጋር አንድ ምሳሌ ላንሳና ሐሳቤን ልቋጭላችሁ። ማለት ብዙ ጊዜ እንደምንናገረው አንድ ሰው ዩኒቨርሲቲ ድረስ ለመማር 12ኛ ክፍል ማለፍ አለበት። በዛ መካከል መውጣት መውረድ አለ፣ ደረጃ መያዝ ከደረጃ ዝቅ ማለት አለ። ምናልባትም ግሬድ ላይ ክላስ ላይ መድከም ይኖራል ምናምን። በዛ መከራ መካከል አልፋችሁ ኢሲኤልሲ ተፈትናችሁ 12ን ኮምፕሊት ታደርጋላችሁ። ከዛ ወደ ዩኒቨርሲቲ ትገባላችሁ። ዩኒቨርሲቲ ከገባችሁ በኋላ ዝም ብሎ ተመርቆ መገኘት የለም አይደለም፣ ስራ ማግኘት የለም። ምን ነው የምታደርጉት? እስከ ሌሊቱ 8 ሰዓት ማጥናት፣ እስከ ሌሊቱ 10 ሰዓት ማጥናት፣ ምናልባት ጽዳቶች መጥተው ከላይብራሪ ውስጥ ያስወጣችሁ ድረስ ማንበብ ምናምን ይፈልጋል። በዛ መከራ ውስጥ አልፋችሁ ነው ኤግዚት ኤግዛም ሲኦሲ ምናምን እንደየዲፓርትመንታችሁ የሚመጣው አይደል? ያንን አልፎ ከዛ ደግሞ ስራ ማግኘት አለማግኘት ደግሞ ሌላ መከራ አለ ማለት። በዛ መከራ አልፋችሁ ነው ተመረቃችሁ የ10,000 ሆነ 15,000 በጣም ከበዛ ደግሞ እንደየሁኔታችሁ እንደየዲፓርትመንታችሁ 20-30 የምታገኙት ማለት። ስንት ዓመት ይፈጃል ነው? 12 ትማራላችሁ። ከዛ 4-5 ዓመት አለ። ኦልሞስት 20 ዓመት አካባቢ 16-18 ዓመት ትምህርት ቤት ናችሁ። ግን በዛ መካከል ተስፋ ቆርጣችሁ ብትወጡስ ማግኘት የምትፈልጉትን ነገር አታሳኩም። አሁን ኮንሲስተንሲ ወይም ደግሞ ተስፋ አለመቁረጥን፣ መትጋትን፣ ቀጣይነት ያለው ስራን የሚፈልገው ነገር እሱ ነው። ዛሬ አቋርጣችሁ ነገ ብትጀምሩ፣ ነገ ጀምራችሁ ከነገ ወዲያ አቋርጣችሁ ብትቀጥሉ ምናምን በመካከል ብዙ ነገር ያልፏችኋል ማለት። መበርታት ያስፈልጋል። አፕሊኬሽኑም እሱን ይፈልጋል ማለት። በተለይ ኤጀንት ስትሆኑ
አቋርጣችሁ የወጣችሁ ሰዎች ይህን ድምፅ የምትሰሙ ካላችሁ ምን ይሆናል? መሀል ላይ ኤ ደርሳችሁ ወደ ቢ ወይም ደግሞ ሲ ምናልባትም ዲ ተመለሳችሁ ትሄዳላችሁ። ይሄ የስራው አንዱ ባህሪ ነው። ደስ የሚልም ነገር አለው፣ እውነት ለመናገር ተስፋ የሚያስቆርጥም ነገር አለው። በዛ መካከል የበረታችሁ እንደሆነ ግን ዋናው የሚታሰበው ከፍታው ላይ ትደርሳላችሁ። በነገራችን ላይ ከፍታ ወይም ሱፐር ባትገቡ ራሱን የቻለ ቢዝነስ ስለሆነ ሲ ላይም ሆናችሁ ገንዘብ ትሰራላችሁ፣ ቢ ላይ ሆናችሁ ገንዘብ ይሰራል። ሶ በርቱ። ቀጣይነት ያለው ቪዲዮ ለመስራት እንሞክራለን እንደ እግዚአብሔር ፈቃድ። መልካም ጊዜ